ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች ዛሬ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ታኅሳስ 9 2018 ዓመተ ምህረት በማዕከላዊ ጎንደር ዞንና በጎንደር ዙሪያ ወረዳ በተለያዩ አካባቢ ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች የመንግስትና የህዝብን የሰላም ጥሪ በመቀበል በሰላም መግባታቸው ተሰምቷል። እንዲሁም ጠላት ሲጠቀምባቸው የነበሩ የተለያዩ ተሽከርካሪዎችና ሎጂስቲክሶችን በቁጥጥር ስር ማዋል መቻሉንም መረጃዎች ተሰምቷል ማለት ነው። ክፍለ ጦሮች የሰላም ጥሪን ባልተቀበሉ የጽንፈኛ ቡድን ላይም እርምጃቸውን አጠናክረው መውሰዳቸው መረጃዎች ይጠቁማሉ። ሌሎች ዝርዝር መረጃዎችም ይኖሩናል። አብራችሁን ቆዩ። ወደ መረጃው ስናልፍ በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ በሚገኙ የተለያዩ ቀበሌዎች ሲንቀሳቀሱ የቆዩ ታጣቂዎች የመንግስት ያደረገላቸውን ምህረት በመቀበል ለአካባቢው ለሚገኘው የመንግስት የጸጥታ ጥምር ኃይል እጃቸውን ሰጠዋል። ወደ ሰላም ከገቡት መካከል ወጣት ቢራራ ሙጬ እንዳለው መንግስት የህዝቡን ጥያቄ እንደሚፈታ በማመናችን የሰላምን አማራጭ መቀበላችን ገልጸው ከመንግስትና ከህዝብ ጎን በመሰለፍ ሌሎች በጫካ የሚኖሩ ወንድሞቻቸው ወደ ሰላም የሚመጡበት ሁኔታ ለማመቻቸት ዝግጁ መሆናቸውን ገልጸዋል። የጎንደር ዙሪያ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ የሆኑት አቶ ሙሌ ተቀባ በዚህ ጉዳይ እንዳሉት መንግስት የአካባቢውን ሰላምና ጸጥታ ለማጽናት ወጣቶች ወደ ሰላም እንዲገቡ ለማድረግ ሃይማኖት አባቶች ከሀገር ሽማግሌዎችና ከወጣቶች ጋራ የተለያዩ ህዝባዊ የሰላም መድረኮች ሲያካሄድ የቆየ መሆኑን ገልጸው አሁን ላይ በወረዳቸው 136 ታጣቂ ኃይሎች ወደ ሰላም እንደገቡ ገልጸው በቅርብ ጊዜ ስልጠና በመስጠትና በተለያዩ ዘርፎች ተሰማርተው የተሻለ ህይወት እንዲመሩ ለማድረግ እየሰራን ነው ብለዋል። አክለውም ኃላፊው መንግስት የትናንትናውን አይወቅስም፣ ስለዚህም በጫካ ያሉ የታጠቁ ወንድሞች መንግስት የሰጠውን የሰላም አማራጭ ተቀብለው በመግባት ወደ ነበሩበት ሰላም ሊመለሱ ይገባል በማለት መልእክታቸውን አስተላልፈዋል ማለት ነው። በሌላኛው መረጃ ጠላት ሲጠቀምባቸው የነበሩ የተለያዩ ተሽከርካሪዎችና ሎጂስቲክሶች በቁጥጥር ስር መዋላቸውም ተሰምቷል። በምስራቅ ጎጃም ዞን በጎዛመን ወረዳ በማይ አንገታም ቀጠና በሀገር መከላከያ ሰራዊት 32ኛ ወልወል የምድር ድሮን ክፍለ ጦር በሰራቸው አስደናቂ ኦፕሬሽን በርካታ ጠላት በመደምሰስ ተሽከርካሪዎችን መማረክ እንደተቻለ የክፍለ ጦሩ አዛዥ ኮሎኔል አለምሰገድ ተስፋዬ ገልጸዋል። በዚህም 6 ተሽከርካሪዎች 6 ሞተር ሳይክል 27 ኩንታል የታጣቂ ቡድን ሎጂስቲክስ በቁጥጥር ስር መዋል የተቻለ ሲሆን ታጣቂ ቡድኑ በርካታ ለህዝብ አገልግሎት የሚሰጡ ተሽከርካሪዎችን በማቃጠል ጸረ ህዝባዊነቱን አስመስክሯል ያሉ ሲሆን የ32ኛ ምድር ድሮን በሄደችበት ሁሉ ድልን በመቀዳጀት ጽንፈኛውን አይቀጡ ቅጣት በመቅጣት ግዳጁን በብቃት እየተወጣ ይገኛል ሲሉ ኮሎኔል አለምሰገድ ተስፋዬ ናቸው እየተናገሩት ማለት ነው። ወደ ሌላኛው መረጃችን ስናልፍ ክፍለ ጦሮች የሰላም ጥሪ ባልተቀበሉ የጽንፈኛ ቡድን ላይ እርምጃ መውሰዳቸውም ተሰምቷል። የልዩ ዘመቻዎች እዝ ክፍለ ጦር በሰሜን ሸዋ ዞን የተለያዩ ወረዳዎች ውስጥ አሰሳ በማድረግ የሰላም መንገድ አሻፈረኝ ባለው የጽንፈኛ ቡድን አመራር አባላት ላይ እርምጃ መውሰዱን የሬጅመንቱ አመራሮች ገልጸዋል። የሬጅመንት አዛዥ ሻለቃ አብዮት ተክሉ፣ ሻለቃ ውብሸት ታመነና ሻምበል ብርሄ ገብረትንሳኤ እንዳሉትም ሁለቱም ሬጅመንቶች የተሰጣቸውን ግዳጅ ቀጠና ለሰላም ፈቃደኛ ባልሆኑ የህዝብና ሰላም በሚያውኩ የጽንፈኛ ቡድን ላይ እርምጃ በመውሰድ የነፍስ ወከፍ መሳሪያዎችንና የተለያዩ ተተኳሾችን በቁጥጥር ስር ማዋል መቻላቸውን አመራሩና አባላቱንም መማረካቸውን ነው የተናገሩት። በተመሳሳይ የ6ኛ እዝ ወልወል ክፍለ ጦርም በምስራቅ ጎጃም ዞን ለሰላም ፈቃደኛ ያልሆኑ ጽንፈኛ ቡድን በመምታት ከህዝብ ዘርፎ ሲጠቀምባቸው የነበሩ ተሽከርካሪዎችና ሌሎች ንብረቶችን በእጁ አስገብቷል ሲሉም የክፍለ ጦሩ አዛዥ ሌተናል ኮሎኔል አለምሰገድ ተስፋዬ ናቸው እየገለጹት ማለት ነው። ወደ መጨረሻው መረጃችን ስናልፍ የፕሪቶሪያው ስምምነት ጦርነትን የማስቆም ተልዕኮ እንጂ የመደራደር አልነበረም ያሉት የቀድሞው የትግራይ ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ ናቸው። ፕሪቶሪያ ለምን አሁን አከራካሪ እንደሆነ ለመረዳት የተፈረመበትን ሁኔታ ማስታወስ ይረዳል። የትግራይ ልኡካን ቡድን ወደ ፕሪቶሪያ ሲደርስ ለመነገድ ወይም ለመደራደር አልነበረም የመጣው። በትግራይ የጦርነቱ ጊዜ ውሳኔ ሰጪ አካል ከሆነው ከማዕከላዊ ኮማንድ በተሰጠ ጥብቅ ትዕዛዝ ነበር። ይኸውም ምንም አይነት ቅድመ ሁኔታ ሳያስቀምጡ በተግባር ግጭት ለማቆም መስማማት የሚል ነበር። ይህም መመሪያ በትግራይ ውስጥ ያሉ ብዙዎች የሚያውቁት ነገር ግን በአደባባይ ሊተነፍሱት ካልቻሉት መራራ እውነት የመጣ ነበር። ጦርነቱን ማስቀጠል፣ የፖለቲካ ህልውናን ማጥፋት፣ ተጨማሪ የሲቪሎችን ሞትና በትግራይ ራስን በራስ ማስተዳደር ላይ አደጋን የሚያስከትል ነበር። በጦር ሜዳ የነበረው ሁኔታ መቀልበስና ሰብአዊ ቀውስ መባባስን ተከትሎ አመራሩ ከመደራደር ይልቅ ደም መፋሰሱን ማስቆም ላይ ቅድሚያ ሰጥቶ ነበር። በዚህም ምክንያት የትግራይ ፖለቲካና ወታደራዊ አመራር በፕሪቶሪያ ግልጽ የሆነ ስምምነትን የሚያፈርሱ ነጥቦችን ላለማንሳት ወሰነ። ግጭትን ማስቆምና የፖለቲካ ስርዓትን መገንባት የተለያዩ ተግባራቶች ናቸው። በጣም ስሜታዊ የሆኑ ጥያቄዎች ምዕራብ ትግራይ፣ ራያና የፌዴራል ወታደሮች አወጣጥ ቅደም ተከተል ችላ አልተባሉም። ነገር ግን ሆን ተብሎ ከመጀመሪያው የመደራደሪያ ነጥብ ውጭ ተደረጉ። ምክንያቱም ቀላል ነበር። ንግግሩ ቢፈርስ መዘዙ የህልውና ጉዳይ ይሆን ነበረ።
ይህንን አስቸኳይ ሁኔታ ከህወሓት ሊቀመንበር ከዶክተር ደብረጽዮን ገብረ ሚካኤል በበለጠ አጽንኦት የገለጸ አልነበረም። እሳቸው ልኡካኑ ሳያዘገዩ እንዲፈርሙ ደጋግመው አሳስበዋል። ስለ አጠቃላይ የጦርነቱ አካሄድ ሰው የፈለገውን ቢያስብም እንደ ኢትዮጵያን አቆጣጠር በ2022 መጨረሻ ላይ የነበረው ኃይል ሚዛንና የሰብአዊ ሁኔታ አዋጭ የሆኑ አማራጮችን አጥቦ ነበር። የልኡካን ቡድኑ መሪ እንደመሆኑም ከደብረጽዮን የተሰጠች ትዕዛዝ ቀጥተኛ ነበረ። ያለ ስምምነት እንዳትመለሱ የሚል ነበር። አንዳንዴ ነገሩ የሞት ሽረት እስኪመስል ድረስ ይጋጋል ነበር። ደብረጽዮን ለአሜሪካ ልዩ መልእክተኛ ማይክም ሀመር በመደወል ልኡካን ቡድኑ ባዶ እጁን ወደ ሀገር ቤት መመለስ እንደሌለበትም እያሳስቡ ነበረ ብለው ዛሬ መልእክታቸውን አስተላልፈዋል። ውድ ቻናል ቤተሰቦች ለሰዓቱ የነበረ አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎችም መመለስ ነው የሚሆነው። እስከዛ ግን ላይክ፣ ሼር እያደረጋችሁ እንዲሁም ሰብስክራይብ